የቡችራ አንቺ ፍቅረኛ ነው? እኔ ልጁ ፍቅረኛ ነኝ። ቢያድለኝ እኔም የእሱ ሚስት የመሆን ፍላጎት አለኝ። የልጁ ሚስት ማለት የእርሶም ልጁ እንደማለት ነች። እንደ ልጁ ማይሆን ከሆነ መኩሪያ ገዳይ ይሆናል። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ጋሽ እባክዎትን ንገሩኝ ጋሽ። መኩሪያ ገዳይ ነው ብዬ ከማሰቤ በፊት ለምን ገደለ ብዬ ምክንያቱም ማወቅ እፈልጋለሁ። እርሱ ደግሞ ሁሉን ነገር ያውቃሉ። ይንገሩኝ ይንገሩኝ። የዛሬ 2 ዓመት አካባቢ አንድ መልካም ቆንጆ ሴት አጋጥማኝ አግብቻት ነበር። ኮከብ ትባላለች። ታዲያ ለኔም ጥሩ አመለካከት ስላላት አገባኋት። በሕግም ፊት ሄጄ ፈረምኩላት። ከ3 ወር በኋላ ታዲያ የማላውቀው ክፉ ጸባይ መጣች። በሆነው ባልሆነው ትቆጣለች፣ ትናደዳለች፣ ትበሳጫለች። ታዲያ ይሄ ነገር ወደ ከፋ ደረጃ እንዳይደርስ ብዬ ጓደኞቿን ቀጠሮ አስያዝኳቸው። በዚያን ቀን ግን ያላሰብኩት አንድ ነገር ተከሰተ። ይኸውልሽ ልጄ፣ ኮከብ በመኝታ ቤት ውስጥ ሆና ክፉኛ ትጮህ ነበር። በዚህ አጋጣሚ ከየት መጡ ሳይባል ፖሊሶች ቤቱን ከበቡት። ኮከብ ተደብድባ መላ ሰውነቷ በልዞ ነበር። እየጮኸች እኔ እንደደበደብኳት እኔ እንደጎዳዋት አድርጋ ለፖሊሶቹ ተናገረች። እኔ ዱብዳ ነው ይዛለት የወረደብኝ ልጄ። እኔም ወደ እስር ቤት ሄድኩኝ። እሷንም ወደ ሆስፒታል ይዟት ሄዱ። ከቀናት በኋላ እኔም ፍርድ ቤት ቀረሁ። ከተጋባን ከጊዜ ቆይታ በኋላ አንቺ ልጅ መውለዳችን እያለ ይሰድበኝና ይቆጣኝ ነበር። እሺ ከዛስ? ከዛም በደበደበኝ ቀን ጓደኞቼን ጠርቶ አንቺን የሚገልሽ እነሱ ፊት ነው እንደማትወልጂ እያወቁ እንዳገባሽ ገፋፉኝ እነሱ ናቸው። ከዛም በዚህ ቢያዘው ከዘራ ሰውነቴ እንዲሁም ፊቴ እንደዚህ ጉዳት በእለቱ አቶ ናዶ በእኔና በባለቤቴ መሀል ችግር ስለተፈጠረ ኑና አስታርቁኝ ብሎ ከጠራም በኋላ እንደ እንስሳ በክራንች ሲደበድባት አይቻልም። የዚህን ሰውዬ አውሪነት በዚህ በያዘው ክራንች ጓደኛዬን ያለምንም ርህራሄ እንደ እብድ ሲቀጠቅጣት ነበር። አቶ ናዶ እስከማውቃቸው ድረስ በጣም ጥሩ ፈሪያ እግዚአብሔር ያላቸው ሰው ነበሩ። በዛ ቀን ግን ጓደኛዬን እንደዛ ያለ ርህራሄ ሲቀጠቅጧት ሳይ በጣም አውሬ እንደሆነ ነው የተረዳሁት። አመሰግናለሁ የተከበረው ፍርድ ቤት፣ ጥያቄን ጨርሻለሁ። ተከላካይ ጠበቃ ጥያቄ አለ?
አዎ አንድ ጥያቄ አለኝ። ሶስቱ ምስክሮች በአንድነት እንዲቀሩ በአክብሮት ጠይቃለሁ።